ይሄ መሬት አሁን 2 ጊዜ ነው የሚጠቅም። እንግዲህ በልጋ ይዘራል ይነጣቅሎ መስከረም ላይ ይህን ይዘረዝራልና ልዩነቱ ታሪክ ነው። አሁን ሁሉም እናየው ያነኛው ሸረሪት ይበላዋል ያለው ትልም ይበላው። ይሄ ግን ምንም አላለም። ይሄ ለገበያው ታርፎ ለበሬው ጥቅም ነው። ይሄ ለፍየሉ ለከውቱ ጥቅም ስለሆነ ዝርኛቱ የዚህ ዝርኛት በእናንተ በወረዳ ግብርና ቋሚ ሆኖ በሰል ሽንኩርትና ይሄ በሰፊ ቢቀርብልን ቀበሌው በጣም ይለወጣል በሚል አቀርባለሁ። አንዱ ዝርያ ነው ጫካ የሚባለውና ሌሎችም አሉ። ይሄን ተሁለት ሰንጥቀ ነው ልክ እንትን ጥንካሬውን ላሳያችሁ ነበር። መሃል ላይ በቢላዋ ብንሰነጥቀው ብዙ ሰንጥቃቸው አንዳንዶቹ ምንድነው በአንድ ቀን በአንድ ድስት ስለማንጨርሰው ክፍቱን ያድርብናል ይላሉ ሴቶችና ተሰንጥቆ እስከ ሌላ ቀንም ጨምሮ መጠቀም ትችላላችሁ። ያኛውን እዛ ያለውን ግን ለመሰንጠቅም አይመችም። ቅጠል ነው ውስጡ ኩርፍርፍ እያለ ለወጥም ለሌላ ነገርም እንትን ለማለት ትንሽ ያስቸግራል። እና እናንተም እንደገለጻችሁት ዝርያው ምርጥ ዝርያ ነው። እናንተም እያነሳችሁ ነው። ግን እዚህ ከአንድ ሰው ላይ ብቻ ነው አሁን የተሞከረው። ምናልባት እዚህ 4 አርሶ አደሮች ይኖራሉ። በጋራ ደግሞ አብረው የሚማሩ ወደ 30 ይኖራሉ። ያው ጊዜ ላለ መፍጀት ነው እንጂ እናንተ 30ዎች ይሄንን ስራ እንድትወስዱን ነው በቃ የዛሬው የዚህ ቀን አላማችን ማለት ነው። ዛሬ ልዩነቱን እያያችኋቸው ነው የጊዜ እንትናቸው ማለት ነው። ይሄ ራሱ ሄድ የሚባል አለ እዛ ላይ እያያችሁት ነው። የተመላለጠ በበሽታ የተጠቃ ይሄኛውን ደግሞ በጣም ጠንካራ አሁን ያን ብታነሱትና እንደዚህ በእጃችሁ ብትነኩት ውስጡ ክፍት ነው የላይኛው ማለት ነው። ይሄኛው በጣም ጠንካራ ነው። ፊርምነስ የሚባል አለ በሌላ አጠቃቀም በጣም ጠንካራ ነውና እየተቀረደደ እንደ ስጋ የሚበላ ነው ማለትና ይሄንን ላነሳ የምፈልገው አርሶ አደሮችም ስለሆናችሁ ሴቶችም እዚህ ስላላችሁ የጓሮ አትክልት ጥቅል ጎመን ስትጠቅሉ በጣም ቅርብ ክትትል ያስፈልጋል። እንደ ጤፍ ወይም እንደ ስንዴ ዘርቶ ተወፋለፋፍ ላይ ብሎ ዝም ብሎ በ2 ሳምንት ብቅ ብትሩ አትክልት አታገኙ እና አትክልት በጣም ምርቱ ብዙ ነው ከስንዴ ጋር ወይም ከጤፍ ጋር ስናወዳድረው። ድካም ግን አለው፣ በጣም ክትትል አለው። ማዳበሪያ አጨማመሩ፣ ውሃ አጠጣጡ፣ ተባይ ክትትሉ ላይ እሱ ላይ በቅርብ ታልተከታተል ነው እንደ ሌሎቹ ብዕርና ገዳ እህሎች በዛ ልክ በ2 ሳምንት በ3 ሳምንት መተን ብናየው ዋጋ ያስከፍለናልና እሱንም እንድትማሩበት ነው። ከብነው እኔ እንኳን አላዳል ሲል ልጆችን ትምህርት እየሰጠሁ ልጆች ሌት ተቀን ተዚህ ቆመው ይሄው ችግር የለውም ይሄው እያያችሁት ነው። በጣም ነው ደስ የሚል። የኛ ይሄ ፕሮጀክታችን በጣም ጥሩ ሰው ነው። እኛን የሚያድን ነው ቆሞ ያለ። እኔ በጣም ተግባብቶኛል። የሰጡት ዘርም ይስማማል። ለኛም የተመቸ ነው። አሁን ተሌላው ስንገዛው ስናመጣው እየሞተና እየዳነ እያቸገረን ነው። ይሄ ግን የተሰጠው አምናም ጥቅል ተቀበልነ እዚህ መሬት አሳይተናል። በደንብ ነው ወርቅን የሆነ አሁንም ሽንኩርት ይሄው የተለያየ ሽንኩርቱ ነው ይሄው የምታዩት ነው። አገር ይሄው እያያችሁት ነው። እኔ እንጃ እኔ ደስ ብሎኛል። ጥሩ ነው ብያለሁ።